ኢንፌክሽን ነበር በፊት የሚያስቸግረን። አብዛኛውን ጊዜ ሆስፒታል ነበር የሚገባ። የሆስፒታል ገብቶ ረጅም ቀናትን ይተኛ ነበር። ሰላም እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ባለፈው 2 ቪዲዮ ሰርተን ነበርና በዛ ቪዲዮ ላይ አይዞሽ በርቺ ያላችሁኝ ያበረታታችሁኝ ሁላ አመሰግናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በውስጥ መስመር ጠየቃችሁኝ ነገር ነበርና ያም እንዴት ነው የቤቢ ለውጥ ምን ለውጥ አለ ላላችሁኝ እግዚአብሔር ይመስገን ለውጥ አለው። በጣም ለውጥ አለው እግዚአብሔር ይመስገን። ለውጡ አንዱ ኢንፌክሽን ነበር በፊት የሚያስቸግረን። አብዛኛውን ጊዜ ሆስፒታል ነበር የሚገባ። የሆስፒታል ገብቶ ረጅም ቀናትን ይተኛ ነበር። እነዛ ነገሮች እጅግ በጣም ለውጥ አለን። አሁን ፊዚዮቴራፒ ነው በጣም የሚያስፈልገውና ፊዚዮቴራፒ እየሰራ ነው። የተሻለ ነገርም አለው እግዚአብሔር ይመስገን ለውጥ አለው።